ኤፕሪል 26 የዕለቱ መልእክት ርዕስ ምልልስ። ወንድምህን በመብል ምክንያት የምታሳዝን ከሆነ እንግዲህ በፍቅር አልተመላለስህም። ሮሜ ምዕራፍ 14 ቁጥር 15። በራሳችን እሳቤ ብቻ ስንመላለስ ራስ ወዳዶች እንሆናለን። ለባልንጀራችን የልባችን ስፍራ ዝግ ይሆናል። ከዚህም የተነሳ ፍቅር ጥያቄ ውስጥ ይወድቃል። ያለ ፍቅር የሆነ ማንኛውም መንፈሳዊ እንቅስቃሴ ትርፉ ልፋት ነው። ከልፋት ሊያወጣን የሚችለው ፍቅር የተባለውን መንፈሳዊ እሴት ስንይዝ ብቻ ነው። ለዚህም ነው ሐዋርያው ጳውሎስ አይሁድና አሕዛብ በየራሳቸው እሳቤ ሲመላለሱ አንዱ ለሌላኛው ያለውን ፍቅር ጥለው መወነጃጀል ውስጥ መግባታቸውን ተመልክቶ በፍቅር አልተመላለስክም፣ መብትህን ለወንድም ስትል አልሰዋህም፣ ምሳሌነት ያለው ክርስትና አልገነባህም፣ የክርስቶስን ፈለግ አልተከተልህም በማለት የሚወቅሳቸው። መቻቻል የሚመጣው በታምራት ዝም ብሎ ዱብ የሚል ነገር ሳይሆን የፍቅር ምልልስን የሚጠይቅ ልምምድ ነው። በፍቅር ተመላለሱ ስንባል ጌታ ይርዳል በሚል ብሂል ሽፋን ሰጥተን ለማምለጥ ሙከራ ማድረግ መንፈሳዊነት አይደለም። አዎ ጌታ ሊረዳን የታመነ ነው። እኛ ምን ያህል ለመታዘዝ ዝግጆች ነን የሚለው ነው ጥያቄው። እንግዲህ የእርስ በርስ ኅብረታችን በፍቅር ይገመድ እንጂ አንዳችን ለሌላችን ጠላቶች አንሁን። ለሌላው ፍቅር አለኝ የምንል ከሆነ ለእኔ ከሚለው ወጥተን ለእነርሱ የሚል ምልልስ እንገንባ። ለእግዚአብሔርም የምንገዛበት መንገድ ይህ ይሁን። ይህንን አይነት ልምምድ ስንገነባ በእግዚአብሔርና በሰዎች ፊት ተወዳጅ ሕይወት ይኖረናል። በመቻቻላችንም የጋራ የሆነ እሴት እንገነባለን። እንግዲህ በእግዚአብሔር ቤት ውስጥ ፍቅር በተባለ የሰላም ማሰሪያ ተቻችለን እንኖር። አንዳችን ለሌላችን አስፈላጊዎች እንደሆንን እንገንዘብ። ወንድሞቻችንንም አናሳዝን። በፍቅር ይሁን ምልልስ።